ተወዳጆቹ እንዴት አላችሁ? ተወዳጅ ሙቪስ ላይ ትገኛላችሁ። የወፍ ጎጆን ተከታታይ የቤተሰብ ታሪክ የያዘን የቴሌቪዥን ድራማ በተወዳጅ ሙቪስ ላይ እያስመለከትናችሁ እንገኛለን። ሰብስክራይብ ያደርጋችሁ ላይክም እንዲሁ ላይክ ያደርጋችሁ ለምትወዱት ሰው የወደዳችሁትን የወፍ ጎጆ ክፍል በተወዳጅ ሙቪስ ላይ ሼር እንድታደርጉላቸው እንጋብዛለን። የዛሬውን የወፍ ጎጆ በተወዳጅ ሙቪስ ላይ ካልተመለከታችሁ እጅግ ይቆጫችኋል። አጓጊ ኢሞሽናል ሲኖችን ይዟል። ቱርካን ከባድ ውሳኔ በሕይወቷ ላይ ወስናለች። ከዚህ በኋላ ይህንን ክፍል ካላያችሁ ትቆጫላችሁ። ወደ ዛሬው የወፍ ጎጆ ኤፒሶድ አልፈናል። ካፍቴሪያ በረንዳ ላይ ሳዲቅና መስዑድ ቁጭ ብለው ድንገት ቱርካን ከመንገድ ዳር ብቅ ስትል አቶ ሳዲቅ ባለፈው ባደረገው ነገር እጅግ ተጸጽቶ አይኗን ከሩቅ እንኳን ማየት ፈርቶ አንገቱን ይደፋል። ቱርካን ደግሞ አሁንም በሷ ተናዶ መስሏት እጅግ ያለቀሰች ትሄዳለች። መስዑድም አባቴ ሳዲቅ እባክህ በቱርካን ይህን ያህል አትናደድ ሲለው ልጄ መስዑድ አባት እንዴት በልጁ እንዲህ ሊናደድ ይችላል? በራሴን ያፈርኩት። በእርግጥ ጀርቤን አዙሬባት ነበር፣ ፊት ነስቻትም ነበር። በስህተት እሱ ይህንን እየነገረው ለመስዑድ ፊልሙ በተመሳሳይ ጊዜ ቱርካን በጸጸት ቤት ደርሳ ያለቀሰች ያሳየናል። እባክሽ ይቅርታ እንኳን አድርጊልኝ የሚለው እንኳን ማውጣት አቃተኝ እያለ አቶ ሳዲቅ ለመስዑድ መናገሩን ቀጥሏል በጸጸት። ሰብስክራይብ እያደረጋችሁ ለብዙሃን ተደራሽ እንዲሆን ደግሞ ላይክ ማድረጋችሁ እንዳይረሳ። ፊልሙን ቀጥለናል። አሁን እነ ዶንዩሽ ቤት ጓሮ መናፈሻው ላይ ለነ ዶንዩሽ ሰርፕራይዝ አዘጋጅተው እያመሰግኗት እናያለን። በስነ ጽሑፍ ማሸነፏን ተከትሎ አባቷ በጣም እንደኮራባት ሲነግራት አባዬ ይሄ እኔ በፍጹም አልጠበቅኩም፣ ግን በጣም ደስ ብሎኛል ትለዋለች። እናቷም ከብዙ የቤተሰቡ ሐዘን በኋላ አሁንም ድምጿን ቀዝቀዝ አድርጋ ልጄ እጅግ ኮርቼብሻለሁ፣ ደግሞ አምናለሁ አንድ ቀን ታላቅ ጸሐፊ ትሆኛለሽ፣ ይህንንም ቀን ደግሞ እንዳትረሺ ታስታውሻለሽ ስትላት እንባዋ ቅር ሲል መስዑድ በየዋህነት እባክሽ እናቴ ተይ እህቴን አታስለቅሻት ይላታል። እንደሱ እኮ አይደለም ልጄ መስዑድ፣ ሰው አንዳንዴ በደስታም ያለቅሳል አየህ ትለዋለች። በዚህ ሁሉ መሃል አባት ሳዲቅ ልጁ ቱርካን ትዝ ትለውና እህቱ ኔዛትን ቱርካን ለምን አልመጣችም ብሎ ይጠይቃታል። አይ ወንድሜ ትንሽ አፍረት ቢጤ ገብቷታል፣ ትንሽ ስለደበራት ነው፣ ለዛ ነው መምጣት አልፈለገችም ስትለው ሳዲቅም ለቤተሰቡ በሙሉ ዛሬ ልጄ ቱርካንን ከሩቅ አየኋት፣ ነገር ግን ተጠግቼ ላዋራት እና በጣም ከሷ በላይ ጥፋተኝነት እንደተሰማኝ ልነግራት ግን አልቻልኩም፣ አቃተኝ እያለ ያጫውታቸዋል። ጓደኛውም ሂክመት ተው ወዳጄ ልጆችን እነሱን አታስከፋቸው፣ ዛሬ የደስታ ቀን ነው ብሎት ወደ ገበታ ይሄዳሉ። ሁሉም እየተመገቡ ከኋላቸው ማንም ሳያት ቱርካን መታ ታያቸውና በጣም እያነባች ወደ ቤት ትመለሳለች። እነ ኔዛት ቤትም እንደደረሰች እሷ ጋር የነበረ የቤተሰቡን ፎቶ እያየች ወረቀት አውጥታ ደብዳቤ መጻፍ ትጀምራለች። ቤተሰቦቼ እኔ ከዚህ በኋላ በዚህ ቤተሰብ ውስጥ ቦታ የለኝም። በጥፋቴ ባይሆንም ተገፍቼ አሁን ጥንካሬን አጥቻለሁ። መናፈሻው ዛሬ መጥቼ ሳያችሁ ነበር ተሰብሰባችሁ። ታዲያ ፎቶንና በአካል ያየሁትን ነገር ሳመዛዝን ያየሁት ግን ከዚህ በኋላ ራሴን ከእናንተ ጋር ደምሬ ማሰብ እጅግ አቅቶኛል። ብታዩት አንድ ተራ ሰው ሆኖ በአንድ ቤተሰብ ውስጥ መገኘት፣ በአንድ ቤተሰብ ውስጥ እንዲህ መታየት እንዴት ማሰብ ይከብዳል መሰላችሁ? ልክ የሞት ያህል ነው። ሶመር ተስፋ አድርጌ ነበር፣ አንድ ቀን ሁሉን ስትረዳ ልትወደኝ ትችላለህ ብዬ ተስፋ አድርጌ ነበር። ይህ የሁላችንም የጋራ መንገድ እንደዚህ መራራና መሰናክል ለምን የበዛበት እንደሆነ ግን አልገባኝም። ደብዳቤውን ጨርሳ ወደ ማሸጊያው ከተዋለች። አያይዛም የእሷንና የሶመርን ቀለበት ጨምረዋለች። ጠዋት ቤቱ ሄዶ አድሮ የነበረው ሶመር ልብሱን ለባብሶ ከመኝታ ክፍሉ ሲወጣ ሰራተኛዋ አንድ ደብዳቤ ይዛ ሶመር ይሄ ለአንተ የመጣ ደብዳቤ ነው ትለዋለች። ከቱርካንም መምጣቱን ትነግረዋለች። ተቀብሎም በመገረምና በመደናገር
ጥያቄ ፈጥሮበት ግን ማነው እዚህ ድረስ ያመጣው ሲላት የፊልሙ ክፍል ቱርካን ከውጭ በር እየሮጠች ስትርቅ ያሳየናል። ኔዛት ቤትም ደርሳ ስትገባ ኔዛት በጠዋት ከየት ነው የምትመለሺው ስትላት ድንገት ስለጠየቀቻት ደንገጥ ብላ እዚሁ ዞር ስል ሰፈር ውስጥ ነበርኩ አሁን መምጣቴ ነው ትላታለች። ውሃ ለመጠጣትም አስመስላ ኪችን ውስጥ ገብታ ቀስ ብላ በብልቃጥ ያሉትን መድኃኒቶች በብዛት በልብሷ ደብቃ ይዛ ወደ መኝታ ቤት ትገባለች። አሁን በተመሳሳይ ሰዓት ተደውሎ ለሳዲቅና ለኔዛት ፍርድ ቤት እንዲገኙ ይነገራቸዋል። ስለ ጋራ የቤተሰባቸው ውርስ ስለሆነው ቤት ዋጋ ይተመንለታል በሚል ነው የተነገራቸው። ሶመር ደብዳቤውን ሲከፍት ቀለበቶች ይወድቃሉ። አንስቷቸውም ማንበቡን ይቀጥላል። ሰብስክራይብ ያደርጋችሁ ነው። ላይክ አድርጉ። ተመልሰናል። ሶመር ለነዚህ ሁሉ ጣውረዶች ሁለታችንም አስተዋጽኦ አድርገናል። እኔም ተስፋ ቢስ ሆኜብሃለሁ። ላለፉት ቀናቶች እድል ነበረን እርስ በርስ ልንረዳዳ የምንችልበት፣ ነገር ግን ተስፋ ቢስነት ቀን በቀን ሲገፋኝ ሲጥለኝ መጣ። ትንሽም ቢሆን ብታስቀይመኝም ግን ወድጄ ነበር። ሁሉም ያንን ሶመርን ግን አረሰውም። ሁሌም ያ ለደስታዬ ምክንያት የሆነኝን ቀሪው ነገር ሆድ ይፍጀው፣ ምንም ዋጋ የለው። በዚህ ተስፋ የሌለው ሁኔታ በጣም ተጎድቻለሁ፣ ደክሞኛል። ቢሆንም ከዚህ በላይ ምንም ላስረዳ አልችልም። ለትዕግስት ጥንካሬው የለኝም። ገና እንዳገኘው አንተን ማጣት ለኔ ልክ ከተኙበት አልጋ ላይ በህልም ዓለም ጭልጥ እንዳሉ ጠዋት መንቃት እንዳለመቻል ነው። አንተም እኔን በጥሩና በመልካም ጎኔ እንድታስታውሰኝ ተስፋ አድርጋለሁ። ግን ልብ ውስጥ ምን እንደሚቀር አላውቅም። ነገር ግን እንድታውቅልኝ የምፈልገው በፍጹም አንተን አላጭበረበርኩም። በፍጹም ወድጄ ነበር፣ አፍቅሬም ነበር። ያንን ያመንኩት ልጅነቴን ትቼ ከአባቴ ቤት ወጥቼ አባዬ የሰጠኝን ቤት በማንኛውም ሰዓት መመለስ እንድችል የሰጠኝን ቁልፍ ወርውሬ ባህር ውስጥ ጨምሬው አንተ ጋር ለመኖር የወሰንኩበት ቀን ነበር። ነገር ግን ምናልባት አንተን ያን ቀን ይሆናል ያጣው። በስተመጨረሻም አሁን ራሴን ለማጥፋት ወስኛለሁ አንተን ባጣሁበት ወቅት ብላ ደብቃ ያወጣቻቸውን መድኃኒቶች ትውጣቸዋለች። እያለቀሰችም ተነስታ ከቤት ወጥታ በእግሯ እየተጓዘች እንደ ማዞር ይላትና ውሃ ዳርቻ ያለውን መቀመጫ ልትደገፍ ስትል ሶመር ሆዬ ከየት መጣ ሳይባል እጇን አፈፍ ያደርጋታል። አፍራም እየወረደ ያለውን በፊቷ ላይ እንዳለ ስታቀረቅር አንገትሽን ቀና አድርጊ ይላታል። ይኸውልሽ አያገባኝም፣ ሰዎች እንዴትም እኛን ቢመለከቱም እንዲሁም ምን እያሰቡም ቢሆን ስለኛ እኔም የዚያን ምሽት ምን እንደተፈጠረ አላየሁ። አንቺም ምንም አልተናገርሽም። አትሊስት የሆነ ነገር እንዳምንሽ በይስልሽ ምን ያልሽው ግን የሆነ ነገር ደብቀሽኛል። ቢሆንም እኔ አሁንም ብሎ እጇን እየያዛት ከሌሎች ሰዎች በተቃራኒ አንቺን ለማመን ወስኛለሁ። ይህን እጅ ለአንዴና ዳግመኛ ላለቀው ይዤዋለሁ እና መቼም እንዲሄድ አልፈቅድም። ምንም ቢሆን ግድ የለኝም፣ ምንም ቢያስከፍለንም አትሄጅም ሲላት እያነባች የደስታ በአንገቷም መስማማቷን ትገልጽለታለች። እጅ ለእጅም ተያይዘው 2-3 እርምጃ እንኳን ሳይራመዱ ቅድም የወሰደችው መድኃኒት መስራቱን ቀጥሎ ሶመር እጅ ላይ ራሷን ስታ ትወድቃለች። ቱርካን ብሎ ይጮሃል። የዛሬው ኤፒሶድ ይህንን ይመስል ነበር። እንዴት አገኛችሁት? በቀጣይ ምን ይፈጠር ይሆን? እስከ ወዲያኛው ታሸልብ ይሆን ወይስ በአፋጣኝ ደርሶባት ሆስፒታል ወስዷት ታገግም ይሆን? ሐሳብ አስተያየቶቻችሁን እስኪ ኮመንት ላይ ግምታችሁን ጻፉልን። ይህንን ኤፒሶድ ሳታዩ ወደ ሌላ የወፍ ጎጆ ክፍል እንዳታልፉ። ሰላም ቆዩ።